ሚያዝያ 21 ቀን 2018 ዓመተ ምህረት ማምሻውን የተሰማው ዜና እጅጉን ልብ ይሰብራል። ቲክቶክ ላይ በጣም ብዙ ሺህ ተከታይ ያላት በሳቅ በጨዋታ በቅብጠቷ የምትታወቀው ፌስቡክም ላይ እንደዚያው ብዙዎች የሚከተሏት የሚያደንቋት ይህች ወጣቷ ቲክቶከር ምንና እንዴት እንደገጠማት ባልታወቀ መልኩ ልብ በሚሰብርና አሳዛኝ በሆነ መልኩ የመጨረሻ ቪዲዮዋን ሰርታ ከዚህ ዓለም ድካም ተሰናብታለች። የመጨረሻ ቪዲዮዋንም ስትሰራ ምን እንደገጠማት ለምን ይህንን እንደወሰነች ተናግራለች። ምንድነው የገጠማት? ብዙዎችን ልብ የሰበረ ጉዳይ ሆኗል። ቲክቶክ መንደር ከ843 ሺህ በላይ ተከታዮች አሏት። ፌስቡክ ላይ ደግሞ ከ298 ሺህ በላይ ሰዎችም ይከተሏታል። የየዕለት ኑሯን ቀልዷንና ውሎ አዳሯን በሙሉ ይከታተሉላታል። ፈገግታዋ ልዩ ነው። ሳቂታ ነች፣ ትቀብጣለች። ከባሏ ጋር ያላቸው ነገር ደግሞ እየተለየ ነው። ታዲያ ይቺ የዛ መንደር ድምቀት የሆነች ሰው ዛሬ ምን ገጠማት? ከ7 ሰዓታት በፊት ስለ ገጠማት ነገር የመጨረሻዎቹን ቪዲዮዎቿን ጭና ከዚህ ዓለም ድካም አርፋለች። ይህ ምንድን ነው? በተለይ ወዳጆቿን ጓደኞቿንና ዘመድ አዝማዶቿን ልባቸውን እየሰበረ ጉዳይ ነው። ለወትሮው ስትስቅ ስትጫወት የምትታወቀው ቦኒ ምን ገጠማት? ለዓመታት በልቧ የደበቀችው ሚስጥር ምንድን ነው? ለዛሬስ ያበቃት ነገር ምንድን ነው? ይህንን የመጨረሻ ቪዲዮ ብላ በሰራቻቸው 2 ቪዲዮዎች ላይ ለዚህ ያበቋትን ነገሮች ተናግራለች። ደግሞም በሕይወቷ ውስጥ ይህ የመጨረሻ ያለችው ቀን እንደሚመጣም በግልጽ አብራርታለች። በተለያዩ ቪዲዮዎቿ ላይ የምትቀልደው ወጣቷ ባሏም ሕይወትን እንዴት አድርጎ ይቀጥል ይሆን እያሉ ብዙዎች ለእርሱም እያዘኑ ይገኛሉ። ምንድን ነው የተፈጠረው ነገር?